አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ቆያችሁ? እኔ ጋር ሁሉ መልካም ነው። ዩቲዩብን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ኧረ እንዴት ነው ላይክ የለውም በቃ የተወሰነ ቢታይም ላይክ የሚባል ነገር እየረሳችሁ ነው። ላይክ አድርጉ፣ አይከፈልበትም ምንም ነገር እንትን አይልም፣ የሚነካ ነገር የለም ከእናንተ። ላይክ አድርጉኝ ቤተሰብ። እንዴት ናችሁ? ረመዳን እንዴት እያደረጋችሁ ነው? ዩቲዩብ ዛሬ ላይቭ ፈቅዶልኝ ነበር። ፈራሁ፣ ግን በጣም ነው የሚያስፈራው። እንዴ ዩቲዩብ መስራት በጣም ቀላል ነገር በቃ ዝም ብሎ እንትን ይመስላል እንጂ ዩቲዩብ መስራት በጣም ከባድ ነው፣ ያስፈራል። እንደ ቀላል እኔ በጣም እንትን ይላል ማለት ነው። እና ላይ በላይ ገባለሁ ብዬ እየሞከርኩ ነበረ። እንደው ሞከር አድርጌው ቪዲዮ ምናምን አጠፋሁት። ምክንያቱም ላይክ የለም፣ ሰው የለም። በቃ ጸጥ ጸጥ ዝም ብዬ አይኔን ገልጬ እንደዚህ መመልከት እንዴ እስኪ ወጣሁኝ። ኢንሻአላህ አንድ ቀን ብዙ ቤተሰብ ኑሮ ምናምን ኮመንት እየተንጋጋ እያነበብኩ ምናልባት አልፈራ ይሆናል የዛን ሰዓት እንጂ አሁን ላይ በጣም ነው የሚያስፈራው። ያው ግን አልሐምዱሊላህ ላይቭ እንዲገባ ዩቲዩብ ፈቅዶልኛል ማለት ነው። ሌላው ግን እኔ ብቻ ነኝ ለእናንተም ጋር ፋሲካ ዩቲዩብ ጠፍታለች። ፋሲካ ዩቲዩብ በጣም ቆየች ዩቲዩብ ላይ ቪዲዮ ከለቀቀች። አባሯ ያላችሁ በደህና ነው። ግን በመቼም ሚዲያ ላይ ታዋቂ ስትሆኑ ማንኛውም ሰው ልክ እንደ ቤተሰብ ነው መሆኑን የጠፋው መሆኑ ይሆን እንዴት ብሎ ይሆን በቃ እያንዳንዱ እናስታውሳቸዋለን። በጣም የምንከታተላቸውን ሰዎች። እኔ በነገራችን ላይ ፋሲካ ዩቲዩብን በጣም የምወዳት ልጅ ናት። ከዩቲዩበሮች አንዷ እሷ ናት። በጣም ተመወዳቸው ማለት ነው። እና ኢንሻአላህ ባለይበት አላህ ሰላም ያርጋት፣ ለኸይር ይሁን። የጠፋችው በጣም ጠፍታለች። ባለፈው ላይ የሰው አረብያ መጅሊስ እና እንደዚህ ጠለባት ሰዎች ከድተዋት በዛ ምክንያት ብዙ ሰዓት እንደጠፋይ ሁላችንም እናውቃለን። አሁን ላይ ደግሞ እንግዲህ ለኸይሯ ይሁን አጠፋፋ ኢንሻአላህ። ጠፍታለች በጣም። ያው እንግዲህ ሶስት ልጅ እናት ሆናለች። ምን አይነት ዩቲዩብ ልጆች ጋር ሆኖ ምናምን አለምቻችን ብሏት ሊሆን ይችላል። አላሁ አለም ምን እንዳጠፋት። በእርግጥ ዩቲዩብ እንዲህ ቀላል አይደለም፣ እውነት አድካሚ ነው። እኔ አሁን ስራ ጨርሳለሁኝ አንድ ቪዲዮ እንደዚህ ቀርጾ ለመልቀቅ ታብ ነው፣ ያኔ አድካሚ ነው። ቦታ ሰዓት ጊዜም ተሽታችሁ ማለት የሆነ ሰው ኑን ካለ ቀልባችሁ ሰላም አይሆንም። ቪዲዮ ሊገባባችሁ ይችላል። ቦታ መምረጥ አለባችሁ። ሰዓት ደግሞ እንደዛው ሰዎቹ ሲጠሯችሁ ሰዎቹ አሁን እንትን ሲሏችሁ በጣም እንትን ነው፣ አድካሚ ነው። ብቻ እንግዲህ መታገስ ነው። እየሞከርን ነው እንግዲህ ብቅ ለማለት። እናንተም በላይክ እና ሸር በማድረግ ሰብስክራይብ አበረታቱን። ወላሂ ዩቲዩብ ላይ ቪዲዮ ማውጣት ቀላል አይደለም። እንደዚህ በቃ ስክሪን ላይ ብቅ ብለን ስንታይ በቀላል ነገር እንትን ያልነ ወይም በቃ ዴልቶን ቀላል ነገር ይመስላል። ቀላል አይደለም። ብዙ ነገሮችን እንትን ብላችሁ ነው። ጊዜ ሊቸግራችሁ ይችላል የምትቀርጹበት ማለት ነው። ሰዓት፣ ቦታ፣ የተለያየ ነገር እና እንደዛ ነው። ላይክ እያደረጋችሁ እና
በተረፈ ያው ፋሲካ ዩቱብ ጋር የምትገናኙ ልጆች ኮመንት ላይ ደህና ናት እያገኘናት ነው የምትደዋወሏት። አይባሽ በዙ አጋጣሚ እኔን ካያችሁኝ ስጠይቅ ስለሷ ኮመንት አድርጉልኝ ለደህንነቷ። ማወቅ ፈልጋለሁ ማለት ነው። መቼም ኮመንት ላይ ምን አገባሽ ምናምን ትላላችሁ ኮመንታተሮች። ያው እንግዲህ አንድ ሙስሊም እህቴ ስትጠፋ እንግዲህ ለኸይሯ ነው። ምን ሆና ይሆን? ምን አግኝቷት ነው? ምን ላይ ትሆን? ማሰብ አይቀርም። ያው በእንትን አንዴ ሚዲያ ላይ ስትወጡ ብዙ ቤተሰብ ነው የሚኖራችሁ፣ ብዙ የሚጠላችሁ ሰዎች፣ ብዙ ምቀኛ ቢኖራችሁ ብዙ ወዳጅም አለ እና ኮመንት አድርጉልኝ ደህና ነች እያገኘናት ነው በሉኝ። እሷም በዛ አጋጣሚ ታየችው ከቤተሰቦች እንዲህ ናፍቀውኛል ብላ እንደምትመጣ በቪዲዮ ተስፋ አደርጋለሁ ማለት ነው ይመስለኛል። ያው ልጆች ጋር ልመቻት ብሎ ነው የሚሆነው። አንድ አይሉ ሶስት ልጅ ቀላል አይደለም። አንድ ልጅ ራሱ ዋጋ ያስከፍላል። በአሁኑ ሰዓት ቢዚ ነው የሚያደርገው። ቀኑም ረመዳን እንደመሆኑ መጠን አይምቻችም። እና እስኪ ወሬ ያላብዛ መሰለኝ ለዚሁ ልሰናበታችሁ። በተረፈ እንግዲህ ረመዳኑ ዛሬ 18 ዛሬ 18 ነገ 19 ነው። በዱዓ በርቱ ሊያልቅብን ነው። ምናልባት የዛሬ ዓመት ልንደርስም ላንደርስም እንችላለን። አላህ ነው የሚያውቀው። የዘንድሮውን እንግዲህ ዱዓ አድርጉ፣ ወንጀላችሁን ከሚምርላችሁ፣ ጾማችሁን ከሚቀበላችሁ፣ ከሚቀበለን ሶላታችንን ሁሉ ኢባዳችንን አላህ ከሚቀበላቸው ባሮቹ ያርገን ሁላችንንም። ምክንያቱም ማንም ማያውቅ አላህ እንጂ ቀጣይ ዓመት እንድረስ አንድረስ እሱ ነው የሚያውቀውና ዱዓ አድርጉ። ወርቃማ ጊዜ በከንቱ እንዳታሳልፉ ዱዓ እንደራረግ። አላህ የቀጣይ ዓመት ደግሞ በሰላም አኑሮን ከሰው ቤት ከስደት ወደ ሀገራችን አስገብተን በራሳችን ቤት የራሳችን ቤተሰቦቻችን ጋር የምንጾም አላህ ያድርገን። በተረፈ ላይክ አድርጉ እና ደህና ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።